በየጧቱ በባዶ ሆድ የሎሚ ውሃ መጠጣት ስብን ያቃጥላል፣ ሰውነትን ከመርዝ ያጸዳልና በፍጥነት ክብደትን ያስቀንሳል የሚሉ ምክሮችን በሶሻል ሚዲያ ላይ በተደጋጋሚ ሰምታችኋል። አንዳንድ ሰዎች የሎሚ ውሃ ሁሉንም በሽታ የሚፈውስ ተአምራዊ መጠጥ እንደሆነ ያምናሉ። ሌሎች ደግሞ በተቃራኒው ጨጓራን ያቆስላል፣ ሆድን ይጎዳል ይላሉ። ታዲያ እውነታው ምንድነው? የትኛው ነው ሳይንሳዊ መረጃ? ዛሬ በዚህ ቪዲዮ የሎሚ ውሃ በእርግጥ ሰውነታችን ውስጥ ምን አይነት ጥቅም እንዳለው፣ ምን ጥቅም እንደሌለውና ማን መጠጣት እንደማይገባው በሳይንሳዊ መረጃ አስደግፈን በዝርዝር እንመለከታለን። እስከመጨረሻው አብራችሁን ቆዩ። ምክንያቱም ብዙ ሰው ስለ ሎሚ ውሃ የሚያምኑበት አንድ ትልቅና አስገራሚ ስህተት እነግራችኋለሁ። ወደ ጥቅሞቹ ከመሄዳችን በፊት ሎሚ በውስጡ ምን እንደያዘ ማወቅ አለብን። ሎሚ በቫይታሚን ሲ፣ በፖታሺየም፣ በተፈጥሯዊ አሲዶች በተለይ ሲትሪክ አሲድ እና በትንሽ መጠን ጸረ ኦክሲዳንቶች አንቲኦክሲዳንት የበለጸገ ድንቅ ፍራፍሬ ነው። ቫይታሚን ሲ ለበሽታ መከላከል ስርዓት እጅግ አስፈላጊ እንደሆነ እናውቃለን። ነገር ግን እንደ ጤና ባለሙያ ልነግራችሁ የምፈልገው እውነት የሎሚ ውሃ ብቻውን ሁሉንም የጤና ችግር በአንድ ጀንበር የሚፈታ ተአምራዊ መድኃኒት እንዳልሆነ ነው። ይልቁንም ትክክለኛው ጥቅሙን አውቀን ብንጠቀመው ከሰውነታችን ጋር ይስማማል። የመጀመሪያው በቂ ውሃ እንድንጠጡ ያበረታታል። ብዙ ሰዎች በቀን ውስጥ ተራ ውሃ መጠጣት ሰለቻቸዋል ወይም አይጣፍጣቸውም። ውሃ ውስጥ ጥቂት የሎሚ ጠብታዎች ስንጨምር ግን ውሃው የተሻለ የሚያድስ ጣዕም ይኖረዋል። ስለዚህ በቀን ውስጥ ብዙ ውሃ እንድትጠጡና ሰውነታችሁ እንዳይደርቅ ሃይድሬት እንዲሆን ትልቅ እገዛ ያደርጋል። ሁለተኛ ከፍተኛ የቫይታሚን ሲ ምንጭ ነው። ሎሚ ውስጥ ያለው ቫይታሚን ሲ ሰውነታችን ኮላጅን የተባለውን ፕሮቲን እንዲያመርት ይረዳል። ይህ ፕሮቲን ደግሞ ለቆዳችን ውበት፣ ለደም ስሮቻችን ጥንካሬና ለቁስል በፍጥነት መዳን እጅግ ጠቃሚ ነው። በተጨማሪም በምግባችን ውስጥ ያለው የብረት ማዕድን አይረን ሰውነታችንን በቀላሉ እንዲመጥ በማድረግ ከፍተኛ ከሆነ ከደም ማነስ ችግር ለመከላከል ይረዳል። ሶስተኛው የኩላሊት ጠጠርን ይከላከላል። ይህ ሰው የማይጠቅሰው ግን ትልቁ የሎሚ ውሃ ጥቅም ነው። ሎሚ በውስጡ ያለው ሲትሪክ አሲድ በኩላሊት ውስጥ የካልሲየም ክምችት እንዳይፈጠርና ወደ ጠጠርነት እንዳይቀየር የመከላከል ከፍተኛ ሳይንሳዊ አቅም አለው። አራተኛው የምግብ መፈጨትን ሊረዳ ይችላል። አንዳንድ ሰዎች ጠዋት የሎሚ ውሃ ከጠጡ በኋላ ሆዳቸው ቀለል እንደሚልና የምግብ መፈጨት ስርዓት የተሻለ እንደሚሰራ ይሰማቸዋል። ይህ ጠቃሚ ቢሆንም ውጤቱ ግን ከሰው ሰው ሊለያይ ይችላል። አሁን ደግሞ ብዙ ሰዎች በጉጉት የሚጠይቁት ዋና ጥያቄ እንመለስ። በጠዋት ሎሚ ውሃ መጠጣት በሰውነታችን ውስጥ ያለውን ስብ በቀጥታ ያቃጥላል? አጭርና ሳይንሳዊ መልስ አይደለም። ሎሚ ውሃ በራሱ ስብን የሚያቃጥል ወይም የሰውነትን ክብደት በአስማት የሚቀንስ መጠጥ አይደለም። ክብደት ሊቀንስ የሚችለው ሰውነታችን በቀን ውስጥ ከሚያቃጥለው ኃይል ካሎሪን ያነሰ ካሎሪን ከምግብ ስንወስድ ብቻ ነው። ሌላው ትልቅ ስህተት ሎሚ ውሃ ሰውነትን ከመርዝ ያጸዳል፣ ዲቶክስ ያደርጋል ተብሎ መታመኑ ነው። እውነታው ግን በሰውነታችን ውስጥ ያሉ አላስፈላጊ መርዞች የማጽዳት የተፈጥሮ ስራ በየሰከንዱ የሚሰሩት ራሳቸው ጉበታችንና ኩላሊታችን እንጂ የሎሚ ውሃ አይደለም። ታዲያ የሎሚ ውሃ ለክብደት መቀነስ እንዴት ያግዛል ካላችሁ፣ ጠዋት የምትጠጡት በስኳር የተሞላ ሻይ፣ ቡና ወይም ጭማቂ በሎሚ ውሃ ስትተኩት የምታገኙትን የካሎሪ መጠን ስለሚቀንስላችሁ በተዘዋዋሪ መንገድ ያግዛል እንጂ በራሱ ስብን አያቃጥልም። ልክ እንደ ማንኛውም ነገር ሁሉም ሰው የሎሚ ውሃን በአንድ አይነት መንገድ አይቀበለውም። በመጀመሪያ የጨጓራ አሲድ መመለስ፣ ጀርድ፣ ሃርትበርን ወይም የጨጓራ ቁስለት ያለባቸው ሰዎች ሎሚ ውሃ ስትጠጡ ቃርና የሆድ መቆጣትን ሊጨምር ስለሚችል ጥንቃቄ ማድረግ አለባችሁ። በሁለተኛ ደረጃ በየቀኑ በጣም አሲዳማ የሆነ የሎሚ ውሃ መጠጣት የጥርስ መሸፈኛን ኢነመልን ሊሸረሽርና ጥርሳችን ቅዝቃዜ ሙቀት እንዳይችል ሴንሲቲቭ እንዲሆን ሊያደርገው ይችላል። ይህ የጥርስ መሸፈኛችን ላይ የሚመጣውን አደጋ ለመከላከል ሎሚ ውሃን በስትሮ ወይም በመጠጫ ቱቦ ወይም ደግሞ ከጠጣም በኋላ አፋችንን በተራ ውሃ መግሞጥሞጥ ይመከራል። ስለዚህ ለማጠቃለል ያህል ሎሚ ውሃ ለጤና ተስማሚ ጥሩ መጠጥ ነው። ነገር ግን ብቻዊ ተአምር አይሰራም። ስብ በቀጥታ አያቃጥልም፣ ሰውነትንም ከመርዝ አያጸዳም። ነገር ግን ብዙ ውሃ እንድትጠጡ ያግዛል፣ የኩላሊት ጠጠርን ይከላከላል እና ጠቃሚ ቫይታሚን ሲን ይሰጣል። እናንተ በየጠዋቱ የሎሚ ውሃ የመጠጣት ልምድ አላችሁ? ምንስ ተሰምቷችሁ ያውቃል? በኮሜንት መስጫ ላይ አጋሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ ለወዳጅ ዘመዶቹ ሼር ያድርጉት። ለተጨማሪ እንዲህ ያሉ በሳይንሳዊ መረጃ የተደገፉ የጤናና የአመጋገብ ትምህርቶችን ለማግኘት ኑትሪኬር ኢትዮጵያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤናችሁ በታችሁ ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም።